በርካታ ኢትዮጵያውያን ህይወታቸውን ለመቀየር የራሳቸውንና የቤተሰባቸውን ዕጣ ፈንታ በአዲስ መልክ ለመጻፍ ወደ ተለያዩ የዓለም ሀገራት ይተማሉ። የጉዞ መንገዳቸው የተሳካላቸው ጥቂቶቹ በህጋዊ መንገድ ሲሆን የቀረውና እጅግ አብዛኛውን የህብረተሰብ ክፍል ግን ህይወቱን በሰፊው ቁማር ላይ ጥሎ በህገ ወጥና አደገኛ መንገዶች ጉዞውን ይጀምራል። አንዳንዶች መዳረሻቸውን አውቀውና አስልተው ይነሳሉ። ሌሎች ደግሞ መዳረሻቸውን ሳያውቁ መነሻቸውን ብቻ ሰንቀው ሰርተው ለመለወጥና ካሉበት የድህነት አዘቅት ለመውጣት ብቻ አልመው ይጓዛሉ። ይህንኑ የተስፋ ስንቅ አንግተው ሰፊውን ባህር አቋርጠው ከአዞና ከአሳ ነባሪ አምልጠው አፈሙዛቸውን ካነጣጠሩ ጨካኝ ድንበር ጠባቂዎችና ደላላዎች አፈትልከው ካሰቡት የሚደርሱት እድለኞቹ ጥቂቶቹ ብቻ ናቸው። ስደት ለብዙዎች የሞትና የህይወት ትንቅንቅ የሚደረግበት በአሳር የተሞላ መንገድ ነው። በርካታ ኢትዮጵያውያን በስፋት ከሚሰደዱባቸውና ተስፋ ከሚጥሉባቸው የአፍሪካ ሀገራት መካከል ደቡብ አፍሪካ ቀዳሚዋና ዋነኛዋ መዳረሻ ናት። ሆኖም ወደ ደቡብ አፍሪካ በሚደረገው በዚህ የረጅም የየብስና የባህር ጉዞ ላይ የሚገጥሙት ዘግናኝ ችግሮች እጅግ በርካታ ናቸው። ብዙዎች በጉዞ ላይ እያሉ በአሰቃቂ ሁኔታ የአካል ጉዳት ይደርስባቸዋል። ቁጥራቸው ቀላል የማይባሉት ወገኖች ደግሞ በበረሃና በውቅያኖስ ላይ ህይወታቸውን አጥተው ሳይሳካላቸው ይቀራል። በአንጻሩ ግን ይህንን ሁሉ መከራ አልፈው የሞትን ጥላ ተሻግረው በሰላም ደቡብ አፍሪካ የገቡና እዚያ ሌት ተቀን ሰርተው ጥረውና ግረው ሰፊ ሀብትና ንብረት ያፈሩ ወገኖችም አሉ። እነዚህ ብርቱዎቹ በላባቸውና በደማቸው የሀብት ማማ ላይ የወጡ የራሳቸውን ኑሮ ብቻ ሳይሆን የሀገራቸውን ገጽታ የለወጡ ናቸው። በደቡብ አፍሪካ በችርቻሮ ንግድና በተለያዩ የኢኮኖሚ ዘርፎች ተሰማርተው ባገኙት ገቢ በአዲስ አበባ ከተማ እምብርት ላይ ግዙፍና ማራኪ የሆኑ መንትያ ህንፃዎችንና የንግድ ማዕከላትን የገነቡት ቁጥራቸው ቀላል አይደለም። ደቡብ አፍሪካ ለብዙዎች የህልም መከሰቻ ከባዶነት ተነስተው የሚሊዮነርነት ማማ ላይ መውጫ ምድር ሆና ቆይታለች። ነገር ግን ይህ ሁሉ ስኬትና ታሪክ አሁን ላይ በትልቅ አደጋ ውስጥ ወድቋል። ከቅርብ ጊዜያት ወዲህ በደቡብ አፍሪካ እየተደረገ ያለውና ፍጹም አስፈሪ መልክ እየያዘ የመጣው የመጤ ጠል ወይንም የዜኖፎቢያ ዘመቻ የስደተኞችን ሰላም ሙሉ በሙሉ ነስቷል። በአሁኑ ወቅት በሀገሪቱ የሚኖሩ ኢትዮጵያውያንና የሌሎችም ሀገራት ዜጎች በከፍተኛ የህልውና ስጋት ውስጥ ይገኛሉ። የፈረንጆቹ ጁን 30 ማለትም የነገዋ ቀን በደቡብ አፍሪካ ውስጥ ለሚገኙ ስደተኞች እጅግ የጭንቀትና የፍርሃት ቀን ናት። ነገ በደቡብ አፍሪካ ያሉ ስደተኞች አይደለም ሀብትና ንብረታቸው በህይወት ስለመቆየታቸው ይጠራጠራሉ። ምክንያቱም ነገ የሞት ጥላ ሊያንዣብብባቸው ህይወታቸውንም ሊያጡ እንደሚችሉ ይገምታሉ። ስደተኞቹ የልብ ትርታቸው በከፍተኛ ሁኔታ እየጨመረ ባሉበት ሁሉ ከባድ ጭንቀት ውስጥ ወድቀዋል። እያንዳንዱ ስደተኛ በማንኛውም ሰዓትና ደቂቃ ንብረቱ እንደሚዘረፍ፣ ቤቱ እንደሚቃጠል ወይንም ደግሞ ህይወቱን በአሰቃቂ ሁኔታ እንደሚያጣ እያሰበ በከፍተኛ ፍርሃት ውስጥ ይገኛል። ይህንን አስከፊ ሁኔታ በተመለከተ ስማቸው እንዳይገለጽ የጠየቁ ስደተኞች ለዋዜማ ሬዲዮ በሰጡት ምስክርነት እንዳብራሩት ደቡብ አፍሪካ ውስጥ በስደተኞች ላይ የሚሰነዘሩ ጥቃቶችና ዘመቻዎች መነሻቸው በመጀመሪያ ደረጃ ህገወጥ ስደተኞችን እናስወጣለን የሚል የፖለቲካ ሽፋን የነበረው ቢሆንም አሁን ላይ ግን ሁኔታው ሙሉ በሙሉ ተቀይሮ ወደ ሌላ አደገኛ ምዕራፍ ተሸጋግሯል። አሁን እየተካሄደ ያለው ዘመቻ ህጋዊ የመኖሪያ ሰነድ ያላቸውን ለበርካታ ዓመታት በሀገሪቱ የኖሩትን እንዲሁም የደቡብ አፍሪካን ዜግነትና መታወቂያ ጭምር ያገኙትን የውጭ ሀገር ዜጎች በሙሉ ያካተተና ያነጣጠረ ሆኗል ብለዋል። ኗሪነቱን በሀገሪቱ ከዋዙሉ ናታል በተባለ የዙሉ ጎሳ አባላት በብዛት በሚኖሩበት ግዛት ውስጥ ያደረገውና ስሙ የተቀየረው ሌላኛው ስደተኛ አየለ እንደሚለው ይህ ችግር ከ15 ዓመታት በፊት ጀምሮ አልፎ አልፎ ይታይ የነበረ ቢሆንም ካለፉት 5 ዓመታት ወዲህ ግን ስደተኞችን በተደራጀ መልኩ ኢላማ የማድረግና የማጥቃት እንቅስቃሴዎች በከፍተኛ ሁኔታ ተባብሰዋል ሲል አየለ ተናግሯል። ለዚህ የስደተኞች መከራ መባባስ ዋነኛውንና መጥፎውን ሚና እየተጫወቱ ያሉት የደቡብ አፍሪካ የውስጥ ጉዳይ ተቋማትና አክራሪ ተቃዋሚ የፖለቲካ ፓርቲዎች ናቸው ሲልም ገልጿል። ሰኔ 30 የተባለው ወሳኝ ቀን እየተቃረበ በመጣ ቁጥር የሀገሪቱ የጸጥታ አካላት ጭምር በየመንገዱና በየቦታው ህጋዊ ስደተኞችን ጭምር እያስቆሙ ግልጽ ትንኮሳና ማዋከብ እያደረሱባቸው ይገኛሉ። በተለይም የመንግስት ተቋማቱ የስደተኞችን የመኖሪያ ፈቃድ በወቅቱ ባለማደስና
አላስፈላጊ ቢሮክራሲ በመፍጠር በስደተኛው ላይ ስነ ልቦናዊና ምጣኔ ሀብታዊ ጫና እያደረሱበት መሆኑን ይገልጻል። በመንገድ ላይ በሆነ አጋጣሚ ሲያገኟቸውም ህጋዊ ብትሆኑም ባትሆኑም ለኛ ምንም ግድ አይሰጠንም፣ በሀገራችን ምድር ላይ እናንተን ማየት አንፈልግም፣ ወደ ሀገራችሁ ሂዱና ችግራችሁን እዚያው ፍቱ የሚሉ አጸያፊና አስፈሪ ቃላትን እንደሚወረውሩባቸው አየለ ያብራራል። አየለ የሚኖርበት ይኸው ኳዙሉ ናታል የተባለው ግዛት ከደቡብ አፍሪካ 9 ግዛቶች መካከል አንዱ ሲሆን የስደተኞች እጣ ፋንታና ህይወት እጅጉን አስጊና አደገኛ ከሚባልባቸው ቦታዎች መካከል በቀዳሚነት የሚጠቀስ ነው። ስደተኞቹ ሁኔታውን ሲያስረዱ ህጋዊ ወረቀት ኖረህም አልኖረህም ይህንን ሰነድ ከየት አመጣኸው? ገዝተኸው ነው እንጂ እንዴት በህጋዊ መንገድ ልታገኝ ቻልክ? የሚሉ ማመካኛ ጥያቄዎች በቀረቡላቸው ቁጥር ፍርሃታቸውና ስጋታቸው እያየለ እንደመጣ ይናገራሉ። ማርች ኤንድ ማርች እንዲሁም ኦፕሬሽን ዶዱሉ የተባሉ ስደተኞችን የማስወጣትና የማጥቃት አክራሪ ንቅናቄዎች በአንድ የተወሰነ አካባቢ ብቻ እየተገደቡ አይደሉም። የሀገሪቱ ትልቁ የንግድና የኢኮኖሚ ማዕከል በሆነችው ጋውንቴንግ ግዛትም ሆነ ስደተኞች በስፋት በሚንቀሳቀሱበት የኳዙሉ ናታል ግዛቶች ውስጥ በኢትዮጵያውያንና በሌሎችም የአፍሪካ ሀገራት ዜጎች ላይ የሚፈጸመው ግፍ ከጊዜ ወደ ጊዜ እየጨመረ መጥቷል። የአካባቢው ነዋሪዎችና የተደራጁ ቡድኖች በየመንገዱ ሃምባ ማለትም ሂዱ ውጡልን እያሉ በይፋ እየዛቱም ይገኛሉ። ማንኛውም የሀገሬው ሰው መጥቶ ቤትህን ወይንም የንግድ ሱቅህን በአስቸኳይ ለቀህ ውጣ ሊልህ ይችላል። ስደተኛው ምንም አይነት የህግም ሆነ የህይወት ዋስትና የለውም። በማንኛውም ሰዓትና ደቂቃ ልንገደል ወይንም ንብረታችንን ሙሉ በሙሉ ተነጥቀን በባዶ እጃችን ልንባረር እንደምንችል እያሰብን በታላቅ ጭንቀት ውስጥ ነው የምንኖረው ሲሉ ስደተኞቹ ብሶታቸውን አጋርተዋል። የዚህ ሁሉ መጠነ ሰፊ ዘመቻና ጥቃት መነሻ ምክንያት ደግሞ ጸረ ስደተኛ ቡድኖች ያቀረቡት ክስ ነው። እነሱ እንደሚሉት ኢትዮጵያውያንና ሌሎችም የአፍሪካ ሀገራት ስደተኞች የሀገሬውን ዜጎች የስራ ዕድል፣ ትምህርት ቤቶች፣ ሆስፒታሎች እንዲሁም አነስተኛ የንግድ ተቋማትን ሙሉ በሙሉ ተቆጣጥረዋል የሚል መደምደሚያ ላይ ደርሰዋል። የደቡብ አፍሪካውያንን የስራ ዕድል ይነጥቃሉ፣ የኛ ልጆች ቦታ አጥተዋል፣ አልፎ ተርፎም ለልጆቻችን አደንዛዥ እጽ የሚሸጡትና ወንጀል የሚያስፋፉት እነዚሁ ስደተኞች ናቸው በማለት በተደጋጋሚ መሰረት የሌለው ከባድ ወቀሳና ስም ማጥፋት በስደተኛው ማህበረሰብ ላይ ያወርዳሉ ተብሏል። በአሁኑ ወቅት በደቡብ አፍሪካ ከተሞችና የከተማ ዳርቻዎች የሚገኙ ትናንሽና መካከለኛ የንግድ ሱቆችን በአብዛኛው ተቆጣጥረው የሚንቀሳቀሱት ኢትዮጵያውያን መሆናቸውም ይነገራል። ይህም በአካባቢው ማህበረሰብ ዘንድ የስራ ዕድልና ኢኮኖሚውን ተቆጣጠሩብን የሚል ሰፊ ቅሬታና ምቀኝነትን ፈጥሯል። ከዚህ ቀደምም የማላዊ ዜጎችን በተመሳሳይ መልኩ ከሀገር እንዲወጡ በእነዚህ ቡድኖች በኩል ሰፊና አሰቃቂ ዘመቻ ተካሂዶባቸዋል። አሁን በስደተኞች ላይ እየደረሰ ያለው ጫና ግን እንደ ከዚህ ቀደሙ በአንድ የተወሰነ ጎሳ አባላት ወይንም በጎዳና ላይ ተራ ወሮ በላ ቡድኖች ብቻ የሚመራ አይደለም። የአሁኑ ተቃውሞና ዘመቻ በመንግስት ባለስልጣናት፣ መንግስታዊ ባልሆኑ ድርጅቶች እንዲሁም በሀገሬው ትልልቅ ባለሀብቶችም ጭምር የሚደገፍ የገንዘብ ፈንድ የሚደረግለት እጅግ የተደራጀ ብሔራዊ ንቅናቄ ነው። ይህ ዘመቻ በፖለቲካ ፓርቲዎች ጭምር ለምርጫ ድምጽ ማግኛና ህዝባዊ ተቀባይነትን ለማግኘት ታቅዶ በይፋ የሚደገፍ ትልቅ የፖለቲካ አጀንዳ ሆኗል። ስደተኞች ላይ ጥቃት ለመፈጸም፣ ንብረት ለመዝረፍና ጨርሶ ከሀገሪቱ ለማስወጣት ሌት ተቀን እየተንቀሳቀሱ ያሉት ቡድኖች የትራንስፖርት፣ የዕለታዊ አበልና የተለያዩ ወጪዎች ተመድቦላቸው በተጠና መልኩ የሚንቀሳቀሱ ናቸው። ከዚህ ቀደም ለበርካታ ዓመታት ብዙ ሰልፎች፣ የሥራ ማቆም አድማዎች ቢደረጉም በዚህ ደረጃ በመንግስትና በፖለቲከኞች የተደራጁና ትልቅ የገንዘብ ድጋፍ የሚደረግለት ጸረ ስደተኛ ዘመቻ ግን አይተው እንደማያውቁ ስደተኞቹ ተናግረዋል። ነዋሪነቱን በሶዌቶ ያደረገውና ሌላኛው ኢትዮጵያዊ እንደሚለው እነሱ ኢትዮጵያዊ ሆንክ ወይንም የሌላ ሀገር ዜጋ ግድ አይሰጣቸውም። ስደተኛ በተባለ የውጭ ዜጋ ላይ ሁሉ ቆርጠው ተደራጅተው ተነስተዋል። ህጋዊም ሆነ ህገወጥ የውጭ ዜጋ ሀገሪቱን ሙሉ በሙሉ ለቆ እንዲወጣ ነው ፍላጎታቸው ሲል አብራርቷል። በዚህም የጥፋት ሰልፍ ውስጥ ሰው ለማጥፋት ለመግደልና ለዘረፋ የተዘጋጁ በርካታ የታጠቁ ቡድኖች አሉም ተብሏል። ባለፈው ጊዜያት በአይናችን ካየናቸውና ከተፈጸሙት አሰቃቂ ጥቃቶች አንጻር ነገ ምን ሊደርስብን እንደሚችል ማሰብ በራሱ ህሊናን ያቆስላል፣ ሰላምንም ይነሳል ሲሉ ገልጸዋል።
በተለይም የዙሉ ጎሳ አባላት በሚበዙባቸው አካባቢዎችና በከተማ ዳርቻ መንደሮች ወይንም ታውንሺፕስ ውስጥ ከማህበረሰቡ ጋር ተቀላቅለው የሚኖሩትና ሱቅ የከፈቱት ኢትዮጵያውያን ስደተኞች ከፍተኛና ቀጥተኛ አደጋ ውስጥ ይገኛሉ ተብሏል። በደቡብ አፍሪካ በሚገኙ 9ኙም ግዛቶች ያለው ሁኔታ እንደየቦታውና እንደየአካባቢው ቢለያይም የጥቃቱና የሞቱ ስጋት ግን በሁሉም አካባቢዎች በእኩል ደረጃ ተስፋፍቶ ይገኛል። በዚህ ሁሉ መከራ ውስጥ ግን የስደተኛው ደራሽና አለኝታ ሊሆን የሚገባው የኢትዮጵያ መንግስት በራሱ የውስጥ ጉዳዮች ላይ ተጠምዶ ዝምታን መምረጡ ስደተኛውን ይበልጥ አሳዝኗል። የኢትዮጵያ መንግስት ከወራት በፊት በኢትዮጵያውያን ላይ የተፈጸመው ጥቃት በአስቸኳይ እንዲጣራ እንዲሁም ነገሮች እንዲረግቡ ለማድረግ ከፍተኛ የዲፕሎማቲክ ልዑካን ቡድንን ወደ ደቡብ አፍሪካ እንደሚልክ በውጭ ጉዳይ ሚኒስቴር በኩል በይፋ አሳውቆ ነበር። ስደተኞቹም ይህንን መረጃ በሰሙ ጊዜ ትልቅ ተስፋ አድርገውና መንግስታቸውን ጠብቀው የነበረ ቢሆንም እስካሁን ድረስ ግን በመንግስት ደረጃ በተጨባጭ የተደረገላቸውም ሆነ የደረሰላቸው ማንም አካልና ምንም ነገር የለም። የሌሎች የአፍሪካ ሀገራት መንግስታት ለዜጎቻቸው አስቸኳይ የጥንቃቄ መልእክት ከማስተላለፍ ባለፈ ዜጎቻቸውን በብዛት ከሀገሪቱ እያስወጡና ወደ ትውልድ ሀገራቸው በሰላም በመመለስ ትልቅ ከለላና ጥበቃ እየሰጡ ይገኛሉ። ከኢትዮጵያ መንግስት በኩል ግን መሬት ላይ የወረደ ስራ ሳይሰራ እንዲሁም ለይስሙላ የጥንቃቄ መልእክት ከማስተላለፍ ውጪ የተደረገ ምንም ነገር የለም በማለትም ስደተኞቹ በምሬት ይወቅሳሉ። የደቡብ አፍሪካ መንግስት ግን ነገ ሊፈጠር የሚችለውን መጠነ ሰፊ አለመረጋጋትና ሁከት ለመከላከል እንዲቻል ከ600 ሚሊዮን ራንድ በላይ መድቦ ልዩ የጸጥታ ኃይሎችንና ወታደሮችን በየከተማው እያሰማራ ይገኛል። ይህንን የመንግስትን ዝግጅት የሚታዘቡት ስደተኞቹ የኢትዮጵያ መንግስት በሀገሪቱ ላይ ሊመጣ ያለውን አደጋ እያወቀ ዝምታውን መምረጡና ዜጎቹን አለመታደጉ በእጅጉ እንዳሳዘናቸው ይገልጻሉ። በተለያዩ የውጭ ሀገራት ውስጥ መሰል የስደተኞች ችግሮች ሲፈጠሩ የኢትዮጵያ ኮሚኒቲ ፈጥኖ እንደሚደርስና ለወገኖቹ አለኝታ እንደሚሆን ቢታመንም የደቡብ አፍሪካው የኢትዮጵያ ኮሚኒቲ ሁኔታ ግን ከዚህ ፈጽሞ የተለየና የከፋ ነው። ስደተኞቹ በአሁኑ ወቅት ከኮሚኒቲው መረጃ ከመቀበልና ከአካባቢው ታችኞቹ የመንግስት መዋቅሮች ጋር እንዲሁም ስብሰባዎችን ከማድረግ የዘለለ መሬት ላይ የሚታይ ጠንካራ ስራ አለመስራቱን ይገልጻሉ። ይህ የሆነበትን ምክንያት ስደተኞቹ ሲያስረዱም የኢትዮጵያ ኮሚኒቲ እውነት መሬት ላይ አለ ወይ እስከሚባል ድረስ ህልውናው የጠፋ ነው ይላሉ። ስብስቡ በስም ቢኖርም ለወገኑ የሚፈይደው ምንም ጥቅም የለም። በተለይም ከቅርብ ጊዜያት ወዲህ በደቡብ አፍሪካ የሚገኘው የኢትዮጵያ ስደተኛ ኮሚኒቲው እርስ በርስ በብሔር፣ በፖለቲካ፣ በሃይማኖትና በሌሎችም ልዩነቶች የተከፋፈለና የተቧደነ በመሆኑ ወጥ የሆነ ድምጽ ማውጣትና ዜጎችን ከጥቃት መታደግ አልቻለም ብለዋል። ይህ ክፍፍል ስደተኛውን ይበልጥ ለአደጋ አጋልጦታል። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በበኩሉ በሀገሪቱ በሚኖሩ ኢትዮጵያውያን ላይ መጠነ ሰፊ ጥቃቶች ሊፈጸሙ የሚችሉበት ከፍተኛ አዝማሚያና ፍንጭ መኖሩን በመጥቀስ በሀገሪቱ የሚገኙ ኢትዮጵያውያን በሙሉ ተገቢውን ጥንቃቄ በማድረግ እንቅስቃሴያቸውን እንዲገድቡ ከቀናት በፊት ማሳሰቢያ ማውጣቱ ይታወሳል። ከጥቂት ወራት በፊት በጆሃንስበርግ በደርባንና በተለያዩ የከተማ ዳርቻ መንደሮች በሚንቀሳቀሱ ኢትዮጵያውያን የመኖሪያና የንግድ ቤቶች ላይ የታጠቁ አምባገነን ቡድኖች በፈጸሙት ተከታታይ ጥቃት በርካታ ንጹሃን ኢትዮጵያውያን ሕይወታቸውን በአሰቃቂ ሁኔታ አጥተዋል። ንብረታቸው የተዘረፈ የተቃጠለና ሙሉ በሙሉ የወደመባቸው ወገኖችም ቁጥራቸው በቀላሉ የሚገመት አይደለም። የኢትዮጵያ ውጭ ጉዳይ ሚኒስቴር በደቡብ አፍሪካ በተለያዩ አካባቢዎች በዜጎች ላይ እየደረሰ ያለው ጥቃት አሳሳቢ ደረጃ ላይ መድረሱን ተከትሎ ጥቃቶችን ለማጣራትና ከሀገሪቱ ከፍተኛ ባለስልጣናት ጋር ለመወያየት ከፍተኛ የዲፕሎማቲክ ልዑካን ቡድን ወደ ስፍራው እንደሚልክ በተደጋጋሚ ቢያሳውቅም በተግባር ግን የስደተኛው ሕይወት አሁንም በአደጋ ላይ ይገኛል። በደቡብ አፍሪካ የተቀሰቀሰው የውጭ ዜጎች ጥላቻ ወይንም ዜኖፎቢያና ተያያዥ ጥቃቶችን ተከትሎ በአሁኑ ወቅት በሺዎች የሚቆጠሩ የአፍሪካ ሀገራት ስደተኞች ሕይወታቸውን ለማዳን ሲሉ ብቻ ንብረታቸውን ጥለው ሀገሪቱን በከፍተኛ ፍጥነት ለቀው በመውጣት ላይ ይገኛሉ። የጸረ ስደተኞች አቋም ያላቸው አክራሪ ቡድኖች ሰኔ 30 ቀን 2026 ሀገር አቀፍ መጠነ ሰፊ ተቃውሞና ዘመቻ ለማድረግ በይፋ ማቀዳቸው በሀገሪቱ ያለውን ውጥረት ይበልጥ አባብሶታል። በዚህም ምክንያት በርካታ ስደተኞች ከታቀደው ሰልፍ ቀደም ብሎ
ከሀገሪቱ ለመውጣትና ህይወታቸውን ለማዳን ሌት ተቀን በመሯሯጥ ላይ ናቸው። ይህ ሁኔታ በእጅጉ ያሳሰባቸው የተለያዩ የአፍሪካ ሀገራት መንግስታት ዜጎቻቸውን በሰላም ወደ ሀገራቸው ለመመለስ አስቸኳይና ወሳኝ እርምጃዎችን መሬት ላይ እየወሰዱ ይገኛሉ። ከነዚህም መካከል ማላዊ፣ ዚምባብዌ፣ ናይጄሪያ፣ ጋና፣ ኡጋንዳና ሞዛምቢክ ይገኙበታል። እነኚህ ሀገራት ለዜጎቻቸው ልዩ አውቶቡሶችንና አውሮፕላኖችን በመመደብ ካሉበት አስፈሪ ቀጠና እያስወጧቸው ይገኛሉ። በደርባንና በሌሎችም ዋና ዋና የደቡብ አፍሪካ ከተሞች በሚገኙ የእርዳታና የስደተኞች ጊዜያዊ መጠለያ ማዕከላት ውስጥ ዜጎቻቸው እንዲቆዩ እያደረጉ ነው። ወደ ትውልድ ሀገራቸው የሚመልሱ አውቶቡሶችን ለመጠበቅ ረጅም ሰልፎች መፈጠራቸውን የዓለም አቀፉ አልጀዚራ የዜና ማዕከል በሰፊው ዘግቦታል። ባለፉት ተከታታይ ሳምንታት ባህላዊና ዘመናዊ መሳሪያዎችን የታጠቁ የሀገሬው ቡድኖች በደቡብ አፍሪካ ጎዳናዎች ላይ በይፋ በመዘዋወር ህጋዊ ፈቃድ የሌላቸውም ሆነ ያላቸው ስደተኞች በሙሉ እስከ ሰኔ 30 ድረስ ሀገሪቱን ሙሉ በሙሉ ለቀው እንዲወጡ በማስገደድና በመጨፍለቅ ላይ ናቸው። እነዚህ ቡድኖች በሀገሪቱ እየተስፋፋ ላለው የሥራ አጥነት፣ የኢኮኖሚ ውድቀትና ከፍተኛ የወንጀል መጠን የውጭ ሀገር ዜጎችን ተጠያቂ ያደርጋሉ። ባለፈው ግንቦት ወር ብቻ በተፈጸመው የዚህ አይነት የተቀናጀና አረመኔያዊ ጥቃቶች 5 የሞዛምቢክ ዜጎች በአሰቃቂ ሁኔታ ተገድለዋል። በጎዳናዎችና በንግድ መደብሮች ላይ የሚፈጸሙ አካላዊ ጥቃቶችና ዘረፋዎች አሁንም ሳይቀንሱ እንደቀጠሉ ናቸው። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ከዚህ ቀደም በጉዳዩ ላይ በሰጡት መግለጫ መንግስታቸው ሀገሪቱን ለማረጋጋትና ሰላምን ለማስፈን አስፈላጊውን እርምጃ ሁሉ እንደሚወስድ አስታውቀዋል። በማንኛውም አካል ሀገሪቱን ለማተራመስ የሚደረግን ሙከራ በፍጹም አንታገስም ብለውም ነበር። ሰልፍ በማድረግም ይሁን በሌላ መንገድ ሁከትና ብጥብጥ የሚፈጥሩ አካላትን የጸጥታ ኃይሎቻችን ለመከላከልና እርምጃ ለመውሰድ ሙሉ በሙሉ ዝግጁ ናቸው ማለታቸውም አይረሳም። የተዘረጉትን የህግ የበላይነት ማስከበሪያ እርምጃዎች የሚጥሱ አካላት በሙሉ የህግን ጥብቅ ቅጣት ያገኛሉ ሲሉ ፕሬዝዳንቱ አስጠንቅቀዋል። መንግስት የነገውን የተቃውሞ ሰልፍ ተከትሎ ሊነሳ የሚችለውን ትልቅ ሁከት ለመግታትና ደም መፋሰስን ለማስቀረት ተጨማሪ የፖሊስ እንዲሁም የወታደራዊ ኃይል በተለያዩ ስልታዊ ቦታዎች ላይ ማሰማራቱን ቢገልጽም በደቡብ አፍሪካ የሚኖሩ ወገኖቻችን ግን አሁንም በታላቅ የሞትና የህይወት ስጋት ውስጥ ሆነው ነገን በጭንቀት እየተጠባበቁ ይገኛሉ። የስደተኛው ህይወትና ተስፋው ምን ይሆን? መልሱን የምናየው ይሆናል። ሰላምና መረጋጋት በዓለም ዙሪያ ሁሉ ይሆን ዘንድ እየተመኘን የዛሬውን በዚህ አበቃን። በሌላ መሰናዶ እስከምንገናኝ ድረስ ፈጣሪ ቸሩን ያሰማን። ሽርሽር ኢትዮጵያን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።